ሁለት ዞኖች ሲጋጩ ሳሩ ነው የሚጎዳው ይባላል አይደለም? ኢትዮጵያውያን ተጠቃሚዎች ከድምጽ ይልቅ ኢንተርኔት በመጠቀም በጣም 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 ከፍ ያለ ምርት አሳይተዋል ነው እያለ ያለው። አዲስ ሀሳብ ያላችሁ ቢዝነሶቻችሁን ማሳደግ የምትፈልጉ በየትኛው መንገድ ይሻላል? የውጭ ዕዳን ዘለቄታዊ በሆነ ሁኔታ እንዴት ማስተካከል ይቻላል? ዓለም በንግድ ጦርነት ላይ ናት። ነዳጅን በራሱ ለመደጎም መንግስት ወደ 300 ቢሊዮን አወጣል። ውሃ ላይ የተመሰረተው የሀገሪቱ የኃይል ምንጭ ብዙ ድርቅ ቢከሰት መንጠልጠል የሚባለውን ነገር ማስቀረት ጥሩ ነው። ሁሉ ጊዜ ኢትዮጵያ መንግስት የዩሮ ቦንድ ክፍያን ወደ ቀጣዩ በጀት ዓመት አራዘመ። ሁኔታውን እየመሰሉ ካልሄዱ በቅርቡ ከሲስተም ይወጣሉ የሚል በኢትዮጵያ መንግስትና በግል ባለሀብቶች መካከል የተደረጉ ድርድሮች ነበሩ። አንተ ምን ትላለህ? ባንኮች ህንፃ በመገንባት መወዳደር አለባቸው ትላለህ ወይንስ ቴክኖሎጂና ተደራሽነት ላይ መሄዳለ? ባለሀብቶች በግል ወደ ፍርድ ቤት ሊሄዱ ይችላሉ የሚሉ ዋናው ብድር የወለደው ኢንተረስት ሲያድር እሱ ራሱ የዋናው ብድር አካል ሆኖ ሌላ ኢንተረስት ማስከፈሉ አይቀርም። በዚህ ሳምንት የመጣው ዜና ግን ይህንን እውነታ የሚቀይር የኢትዮጵያ መንግስት የተለጠጡ እቅዶች ያሉት የሚመስል መንግስት ላለፉት 3 ቀናት የፈረንሳይ ስም ከአፍሪካ ጋር ተያይዞ በበርካታ ሚዲያዎች ሲነሳ ነበር። አፍሪካ ባለማችበት ሁኔታ አውሮፓ የሚሆን ሌላው የዓለም ሀገር ሊለማ ይችላል። እንዴት ነው ምናምን የሚል ጥያቄ ተፈጥሮብኛል። ላስት ዊክ እንግዲህ ናይሮቢ ላይ ትልቅ ድግስ እንደነበር እናስታውሳለን። ሀገር ብሔራዊ ጥቅም ሲሆን ሰብሰብ ብሎ በዝግም በክፍትም ለሚዲያም ባለበት በዝግም ሚቲንግ ይኖራል ተብሎ ይጠበቃል። በብድር የመጡ ብሮች በቅጡ መሬት ላይ ለታለመላቸው ዓላማ ውለዋል የሚለውን መገብ የዝሆኖቹ ስምምነት ለእኛ ለሳሮች የሚጠቅመናል ማለት ነው። ሌላ ጤና ይስጥልን ተመልካቾቻችን፣ እንደምንሰንብታችኋል። ይህ ቅንጣት ቢዝነስ ፖድካስት ነው። በመርካቶ ቲቪ በሳምንት 2 ቀን የተዘጋጀ የሚቀርብላችሁ። እንደምንሰነበት ሰው እንደሰነበት ካይ እንደሰነበታችሁ ተመልካቾቻችን። እንደተለመደው ተመልካቾቻችን ወቅታዊ የንግድና ምጣኔ ሀብት መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን የምናዘጋጅላችሁ ኃይሉ በላይና ሰለሞን ጥላውን። ሶል እንዴት ነው? አንተ ጋር ምን አዲስ ነገር አለ? ኃይል እንግዲህ ያሳለፍነው ሳምንት ለቢዝነስ እና ምጣኔ ሀብት ቤተሰቦች በጣም ብዙ ክንውኖች የተከናወኑበት ነው። ከዚህ ውስጥ አንዱ አቤት ክንውን እንግዲህ የአይኤምኤፍ ዋና ጠርናፊ ክሪስታሊና ጆርጂየቫ አዲስ አበባ ነበሩ እና ከጠቅላይ ሚኒስትር አብይ ጋር ውጤታማ የሆነ ቆይታ እንዳሳለፉ ነው ጋዜጣዊ መግለጫ ላይ የተሰጠው። እንግዲህ ሴትዮዋ ቤተኛ፣ እሳቸውና ቲማቸው ቤተኛ ሆነዋል። ኢትዮጵያ ፍሪኩዌንትሊ እየተመላለሱ ነው። ይህም እንግዲህ ቶሎ ቶሎ የአይኤምኤፍ ሰዎች ወደ አዲስ አበባ መምጣት ኢትዮጵያ እያደረገችው ያለችው የገንዘብና የፊዚካል ፖሊሲ ማስተካከያ ላይ ቴክኒካል ድጋፍ ለመስጠት ወሳኝ እርምጃ ነው። እንዲሁም የዓለም አቀፍ ኤፍዲአይን ለመሳብ የዓለም አቀፍ ነጋዴዎችን እምነትም ለማግኘት ጥሩ ነው ተብሎ ነው የሚታመነው። እንግዲህ በዋናነት ድርድሩ የነበረው የውጭ ምንዛሪ ተመን ማሻሻያን በተመለከተ የዋጋ ግሽበትንና የውጭ ዕዳን ዘለቄታዊ በሆነ ሁኔታ እንዴት ማስተካከል ይቻላል የሚል ነው። እንግዲህ ምናልባት ኮንቲኒስ የሆኑ የዋጋ ማስተካከያዎች ከዚህም በኋላ እንደሚጠበቁ ነው እንድምታው የሚያሳየው። ግን ሁለቱ በጋራ በሰጡት መግለጫ ውጤታማ የሆነ ድርድር ተደርጓል የሚል ሀሳብ አቅርበዋል ማለት ነው። ከዚህ ጋር ተያይዞ የገንዘብ ሚኒስትር አህመድ ሺዴም ኢትዮጵያ እንግዲህ ለኢመርጀንሲ ፈንድ አሁን ዓለማችን ላይ የተፈጠረ ያለው የኢነርጂ ክራይሲስ የሚያስከትለው ኢነርጂ በባህሪው እዛው ጋር የሚቀር ሳይሆን ወደ ሌሎች ነገሮች የሚተላለፍ ስለሆነ በትራንስፖርት ማኑፋክቸሪንግ ላይም የሚጠቀሙ አካላት የሚጠቀሙት ነገር ስለሆነ እነሱ ጋር ኢነርጂ ላይ የሚኖረው ውድነት ኢንፍሌሽን ላይ ይዞት የሚመጣው ጣጣ አለ። ከዚህ ጋር ተያይዞም ነዳጅን በራሱ ለመደጎም መንግስት ወደ 300 ቢሊዮን አወጣል። ይሄንን ክራይሲስ ሃንድል ለማድረግ የኢመርጀንሲ ፈንድ ድርድራችንን
በቅጡ አከናውነናል ነው ያሉት። ይህም ፋይናንሰሮችም ተገኝተዋል፣ IMF እና ወርልድ ባንክ እንዲሁም ከአውሮፓ ህብረት ያሉ አጋሮቻችን ድጋፍ ያደርጉልናል እንደ ፈረንሳይ፣ ጀርመን የመሳሰሉ ሀገሮች የሚል መግለጫ ሰጥተዋል። አንደኛው ዜና ይህን ይመስላል። ላይ ልንገ ያለው እናመሰግናለን። ሰው እንግዲህ ያው በሀገሪቱ ፋይናንሻል ሪፎርም ጋር ከመሆኗ ጋር ተያይዞ የሪፎርም አተገባበር ራሱ በIMF ሰዎች ይገመገማል መሰለኝ። የብድርና የእርዳታ አቅርቦቶችን ከአፈጻጸሙ ጋር የተያያዙ ናቸው ከአሁን በፊትም እንደታዘብነው። ስለዚህ አፈጻጸሞችን ገምግመው ሂደታቸው አዎንታዊ መሆኑን የሚስተካከሉ ነገሮች ካሉ የIMF ሰዎች ሪኮሜንድ የሚያደርጉት ነገር ይኖራል። እንግዲህ ለሚቀጥሉት ጊዜያትም የሚቀጥል ሊሆን ይችላል። ሰው እኔ ጋር ወዳለው መረጃ ስመጣ የኢትዮጵያ ካፒታል ገበያን ይመለከታል። የኢትዮጵያ ካፒታል ገበያን ያው እንግዲህ ከአሁን በፊትም ተደጋጋሚ ዜናዎችን ሰርተናል። ሁለት አይነት ነገሮች አሉ። አንደኛ አዳዲስ ተዋናያኖችን ተቀብሏል። አዳዲስ ለሁለት ኢንቨስትመንት ባንኮች ተቀላቅለውታል። የኢትዮጵያ የሴኩሪቲ ኤክስቼንጅን ማለት ነው። ከዛ ባሻገር ደግሞ የመመሪያ የአስተዳደርም ለውጥ አድርጓል የሚሉት ሁለቱ አበይት ወሬዎች ነበሩ በሳምንቱ። እንግዲህ የመጀመሪያው ምንድነው? ባለፈውም የጡረታ ፈንድን የሚያስተዳድሩ ተቋማት ፋይናንሳቸውን እያቀረቡ ያሉ ለመንግስት ብድር ብቻ ነው ብለን ነበር። አሁን ግን በቀላሉ ለሌሎች ተቋማትም ትርፍ ፋይናንሳቸውን የሚያቀርቡበት ምቹ ሁኔታ ተፈጥሯል ማለት እንችላለን። በኢትዮጵያ ሴኩሪቲ ኤክስቼንጅ በኩል ምንድነው ያደረገው? ኢትዮጵያ ሴኩሪቲ ኤክስቼንጅ እነዚህ ተቋማት የባንኮችና የጡረታ ፈንዶች በተለይ ዴብት የብድር ሰነዶችን ሲገዙ ምንም አይነት ፈቃድ ሳያስፈልጋቸው ኦቨር ዘ ካውንተር በሚባለው ማርኬት ላይ በቀጥታ እንዲሳተፉ ፈቅዶላቸዋል። የደላላነትን ፈቃድም ሳያወጡ በብሔራዊ ባንክ ባላቸው ፈቃድ ብቻ ገበያው ላይ ኦቨር ዘ ካውንተር በተሰኘው ገበያ ላይ በሁለተኛው የገበያ መደብ ላይ ማለት እንችላለን ቀጥታ ዴብት ሴኩሪቲዎችን እንዲገዙ ፈቅዶላቸዋል። ሁለተኛው ደግሞ ምንድነው? ሁለት የኢንቨስትመንት ባንኮችን ያው የንግድ ባንክ ዊንግ ያላቸው ናቸው ሁለቱም ባንኮች። ፈርስት አዲስ እና ሲንቄ የተባሉ ሁለት ኢንቨስትመንት ባንኮችን በአባልነት ተቀብለዋል። እንግዲህ እንደምታውቀው ሰው እነዚህ ሁለት ባንኮች በጣም ሰፊ ህዝባዊ መሰረት ያላቸው ባንኮች ናቸው። ምናልባት ሲንቄ ባንክ ኦሮሚያ ላይ ሰፊ ደንበኞችና ባለድርሻ አካላቱም ኦሮሚያ ክልል ላይ የተመሰረተ ባንክ ነው። ከዚህ በፊት ምናልባት የኦሮሚያ ብድርና ህብረት ተቋም ሆኖ ሲሰራ የነበረ ባንክ ነው። አዲስ ኢንተርናሽናል ባንክ ደግሞ ይመስለኛል አዲስ አበባ ከተማ ውስጥ በዩኒየኖች በኩል የተቋቋመ ባንክ ነው። ስለዚህ እነዚህ ባንኮች የኢንቨስትመንት ባንክ ዊንጋቸውን አቋቁመው ገበያውን ለመቀላቀል ችለዋል ማለት ነው። እንግዲህ ካሁን በፊትም ተመልካቾቻችን መረጃዎችን ስናካፍላችሁ እንደቆየ ነው ኢንቨስትመንት ባንኮች መሰረታዊ በሆነ ባህሪያቸው ከንግድ ባንኮች የተለዩ ናቸው። በዋናነት አዲስ ጀማሪ ከሆኑ ቢዝነሶች ጋር ወይንም ደግሞ ቢዝነሱ ላይ ካሉ ተቋማት እድገትና መስፋፋት ጋር በስራቸው ትኩረት አድርገው የሚሰሩ ባንኮች ናቸው። ገንዘብ ፈላጊ ኩባንያዎችን ትርፍ ገንዘብ ካላቸው ተቋማት ጋር የሚያገናኙ ሴኩሪቲዎችን በሴኩሪቲዎች ንግድ ላይ የማማከር አገልግሎት የሚሰጡ ስታርታፖችን ምናልባት የተቋቋሙበትን ዓላማ እንዲያሳኩ ከፍተኛ ሚና የሚጫወቱ ባንኮች ናቸው ኢንቨስትመንት ባንኮች። እንግዲህ የነዚህ ኢንቨስትመንት ባንኮች ቁጥር በአጠቃላይ አሁን ወደ 7 እየደረሰ ነው። ስለዚህ በቢዝነሱ ከባቢ ላይ የሚንቀሳቀሱ ተቋማትም ሆነ ግለሰቦች አማራጭ አገልግሎቶችን እንዲያገኙ እድል የሚፈጥርላቸው ይሆናል። ስለዚህ አድማጭ ተመልካቾቻችን አዲስ ሀሳብ ያላችሁ ቢዝነሶቻችሁን ማሳደግ የምትፈልጉ በየትኛው መንገድ ይሻለኛል፣ ምን አይነት አካሄዶች የተሻሉ ናቸው፣ አሁን ባለው ተጨባጭ ሁኔታ ምን የፋይናንስ አማራጮች አሉ የሚለውን በዝርዝር ለመመልከት ወደ ኢንቨስትመንት ባንኮች ጎራ ቢሉ እንመክራለን። በዚህ አጋጣሚ ሶል የምትጨምረው ነገር ካለ? ልክ ነው። እንግዲህ አንድም የኢንቨስትመንት ባንኮች ኢንቨስትመንት ፕሮስፔክተስ የሚባለው የንግድ ሳቢነት ሰነድ የሚባለውን ከማዘጋጀት የንግድ መግለጫ ሰነድ እሱ ላይ እንግዲህ
ለሚያስፈልጋቸው ገንዘብ ማንኛውም ኢንቨስተር ከነሱ ጋር እንዴት መስራት እንደሚችል እነሱ እንዴት እንደሚያስተዳድሩ ያደርጋል። ሌላው ግን ደስ የሚለው የንግዱ ስፔሻሊ ንግድ ባንኮች ጋር የነበሩ ሰዎች እና አጠቃላይ ኢኮሲስተሙ ምህዳሩ ለአክሲዮን ገበያ ፈጣን የሆነ ሪስፖንስ እየሰጠ ነው ያለው። ማለት እንደውም በጣም ዘገምተኛ የሆነ ነገር ነው የሚመስል የነበረው፣ ግን ተጀምሮ በአጭር ጊዜ ውስጥ ነው ሁሉም ባንኮች በምትለው ደረጃ የቀደሙት ገብተዋል። ሌሎቹም ፕሮሰስ ላይ እንዳሉ ነው ያለን መረጃ የሚያሳየው። በአጠቃላይ ለአክሲዮን ገበያ ምህዳሩ ኢኮሲስተም የንግዱ ማህበረሰብ እየሰጠው ያለው ነቃ ያለ ተሳትፎ ደስ የሚል ነው። በይበልጥ አሳሪ የሆኑ ፖሊሲዎች፣ የድለላ እና ኤጀንት የኢንቨስትመንት ብሮከር እና ኤጀንት የመሆን ፖሊሲዎች ላይ ያሉ ጥብቅ ነገሮችን ማላላት፣ ሰርቲፋይ ማድረግ ፕሮሰሱን ከአውሮፓ ሀገሮች አምጥቶ ኢትዮጵያ ውስጥ ሰርቲፋይ የሚሆንበትን አግባብ የማመቻቸት ባለስልጣኑ እንግዲህ እዚህ ላይ ሲሪየስሊ ቢሄድበት የበለጠ ለማህበረሰቡ እሴት የሚጨምር ስርዓት ሲስተም ሆኖ ይሄዳል የሚል እምነት አለኝ። ኃይል በዚሁ ጋር ተያይዞ ወደ ኔጋ ወዳለው ዜና ሲመጣ እንግዲህ የኤነርጂ ማርኬትን የተመለከቱ ዜናዎች ነው ያሉኝ። የአሜሪካን ተቀማጭነቱን አሜሪካ ያደረገ አትላንታ ውስጥ ያደረገ አንድ ሪቪው የሚል ድርጅት ኢትዮጵያ ውስጥ ወደ 750 ሚሊዮን ዶላር በማውጣት የፀሐይ ኃይልን የማልማት ስራ ውስጥ ለመሳተፍ ፍላጎት አሳይቷል። ይህ ብር እንግዲህ በ6 ዓመት ውስጥ ወደ ኢትዮጵያ ኢኮኖሚ ውስጥ ይገባል ነው የተባለው። በዚህም የኃይል በመሰማራት ወደ 2.1 ሚሊዮን ሰዎችን ተጠቃሚ የማድረግ እቅድ አለው። ይህ እንግዲህ በ4 ሀገሮች ነው የሚሆነው፣ ኢትዮጵያን ጨምሮ ኡጋንዳ፣ ሩዋንዳ እና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ። እነዚህ ሀገሮች ላይ ወደ 2.1 ሚሊዮን ሰዎችን ተጠቃሚ የሚያደርግ ኢንቨስትመንት ነው ይሄ ድርጅት ይዞ የመጣው። እንግዲህ እቅድ ፕሮጀክት 300 ተብሎ በሚታወቀው ፕሮጀክት ውስጥ የተያዘ ነው። የአፍሪካ ልማት ባንክ እና ወርልድ ባንክ እንግዲህ በ2030 በፈረንጆቹ አፍሪካ ውስጥ 300 ሚሊዮን ሰዎችን የኤሌክትሪክ ተጠቃሚ የማድረግ እቅድ ይዘው እየተንቀሳቀሱ ነው። ይህም ወደ መሬት እንዲወርድ የሚረዳ አንዱ ፕሮጀክት ነው ተብሏል ማለት ነው እና አፍሪካውያን ስፔሻሊ ገጠር ላይ ያሉና የገጠሩን ማህበረሰብ ተደራሽ የማድረግ ስራ ሰራለው ነው ያለው። ይህንን በ6 ዓመት ውስጥ መሬት ላይ አወርዳለሁ ብሏል። ለኢትዮጵያም እንግዲህ በጎ የሆነ ዜና ነው። ከኤነርጂ ይሄ የማይኒንግ የኃይል ማመንጨት ኢትዮጵያ ውስጥ ሆኖ ስለሚወጣ አንደኛ ከአራቱም ሀገሮች ጋር የሚኖረውን ትስስር ከማሳደግ አንጻር እንደ ሃርድ ከረንሲም ኢትዮጵያ ውስጥ ይዞት የሚመጣው ነገር በጣም ደስ የሚል ዜና ነው። ከዚህ ጋር ተያይዞ ግን አሜሪካን ውስጥ የሶላር ፓኔል አምራቾች ማህበር ለዩኤስ ዲፓርትመንት ኦፍ ኮሜርስ የቅሬታ ደብዳቤ አስገብተዋል ላስት ዊክ። ይህም ምንድን ነው የሚለው በኢትዮጵያ ውስጥ ተመርተው የሚመጡ የሶላር ፓኔሎች ምርመራ ይደረግባቸው የሚል ይዘት ያለው ደብዳቤ ነው። እንግዲህ ይሄ አሶሲዬሽን በአሜሪካን ተቀማጭነታቸውን ያደረጉ የሶላር ፓኔል አምራቾች ማህበር ነው እንግዲህ ይህን ቅሬታ ያቀረበው ለዩኤስ ዲፓርትመንት ኦፍ ኮሜርስ ማለት ነው። ምንድነው እያሉ ያሉት? አንደኛ እነዚህ ኢትዮጵያ ውስጥ ተመርተው ላስት የር እንግዲህ በ25 ኢትዮጵያ ለአሜሪካን ገበያ አጓ ቢቆምም ለአሜሪካ ገበያ የ300 ሚሊዮን ዶላር ያህል ሶላር ፓኔል ለአሜሪካ ገበያ አቅርበዋል። ለኢትዮጵያ ድርጅት በዋናነት ቶዮ የሚባለው ካምፓኒ ማለት ነው። እነዚህ ማህበራት ቅሬታ ያቀረቡት ኮኢንሲደንሱ የሚገርም ነው። ላስት ዊክ ላይ ከሳምንታት በፊት ጠቅላይ ሚኒስትር አብይ አህመድ ሐዋሳ ላይ ትልቅ የሶላር ፓኔል ማስፋፊያ ምረቃ አድርገው ነበር እና አሶሲዬሽኑ ምንድን ነው የሚለው እነዚህ የቻይና አምራቾች ኢትዮጵያ ውስጥ ቶታሊ ሙሉ ለሙሉ ምርቱን ከ0 እስከ 100% አይደለም የሚሄዱት። ይልቁኑ ቻይና ውስጥ ምርቱ ተመርቶ ኢትዮጵያ ውስጥ መገጣጠሚያ ነው እየተደረገ ያለው። ስለዚህ ይህ ነገር ፕሮሰሱ ሙሉ ለሙሉ ኢትዮጵያ ውስጥ ነው የሚሄደው የሚለው አንደኛ ምርመራ ይደረግብን። ይህንን ያልነው የቻይና አምራቾች የአሜሪካን መንግስት እነሱ ላይ የጣለውን የታሪፍ እንትን ለመዝለል ኢትዮጵያን እንደ መዝለያ እየተጠቀሟት ነው እና ከዚህ አንጻር ከፍተኛ ምርመራ ይደረግልን የሚል ጥያቄ አቅርበዋል። እንግዲህ ይህ ነገር ምርመራ ሄዶ እውነት ሆኖ ከተረጋገጠ ኤፍዲአይ ኢትዮጵያ ውስጥ እንግዲህ ባለው እድል ተጠቅሞ ለመምጣት የሚያቅዱ ሰዎችን እና አሁንም ኢንቨስት ያደረጉ ሰዎችን ኢንተረስት ይቀንሳል። በዛ ምክንያት ፎሬን ዳይሬክቲቭ ኢንቨስትመንት ሊቀንስ ይችላል ተብሎ ይታሰባል። እውነት ከሆነ እያልኩ ነው ያለው። ሌላኛው እንግዲህ ከኤክስፖርት የሚገኘው ገቢንም ላይ ተጽዕኖ ይፈጥራል። ሌላው ልክ እንደ አጓ የግብርና የጨርቃጨርቅ ሴክተሩ ላይ አጓ ሲቆም ሐዋሳና መሰል ኢንዱስትሪ ፓርኮች ላይ ተፈጥሮ የነበረው የሰራተኞች ላይአውት ምናምን ተመልሶ ሊከሰት ይችላል ነው። ግን ገና ማህበሩ ያቀረበው ቅሬታ ስለሆነ ተመርምሮ የሚመጣውን ነገር
በጋራ የምናየው ይሆናል። ነገር ግን ሁል ጊዜ ልክ አጓም ላይ እንደተከሰተው ሁል ጊዜም አንድ ሀገር ኢንቨስት ሲያደርግ አንድ ሀገርን ብቻ ማርኬት ማድረግ የለም። ዳይቨርሲፋይድ የሆኑ አውትሌቶችን ማየት ያስፈልጋል። የአፍሪካ የንግድ ትስስር አንዱ ነው። የአውሮፓ የካናዳ ማርኬቶችን ሲሪየስሊ መመልከት ያስፈልጋል። ችግሩ ውሳኔው ሰጥቶ ከማሰብ ከወዲሁ የሚመለከታቸው አካላት ዳይቨርሲፋይ ማድረግን ነገር ቢያስቡበት ጥሩ ነው እላለሁ። ኃይል ምን የምትለው ነገር አለ እዚህ ላይ? እንግዲህ ሶል አጠቃላይ ሁኔታው አዲስ ክስተት ነው። በተለይ በዚህ በኃይል ዘርፍ በኩል የተለያዩ ዓለም አቀፍ ተቋማት ኢትዮጵያ ውስጥ ኢንቨስት የማድረግ ፍላጎታቸውን እየተመለከትን ነው። በተለይ በዚህ አጭር ጊዜ ውስጥ በታዳሽ ኃይል በሶላር ኤነርጂ ላይ የቻይና ኩባንያዎች ከፍተኛ ፍላጎት አሳይተዋል ኢትዮጵያ ውስጥ ኢንቨስት ለማድረግ። ግን ኢንቨስትመንቱን ብቻ ሳይሆን ተጨማሪ መመልከት ያለብን ጉዳዮች አሉ ማለት ነው። በግልጽ እንደተረዳ ነው ዓለም በንግድ ጦርነት ላይ ናት ማለት ይቻላል። በተለይ ሁለቱ ሀያላን መንግስታት ቻይና እና አሜሪካ በታሪፍ ጦርነት ላይ ነበሩ። ስለዚህ እነዚህ ሁኔታዎች አገራችን ውስጥ ያለውን የኢንቨስትመንት ሁኔታ ላይ ቀጥተኛ የሆነ ተጽዕኖ እያሳደሩ ነው ማለት ይቻላል። እውነትም አሜሪካውያን እንደጠረጠሩት ቻይናውያን ታሪፍ ሽሽትን ከሆነ ወደ ኢትዮጵያ የመጡት እንግዲህ ጥንቃቄ ማድረግ አስፈላጊ ይሆናል ማለት ነው። ራሳቸው ኢንቨስተሮቹም ጥንቃቄዎችን የሚያደርጉ ይሆናል። እኔ ግን ያየሁት አንድ ነገር ምንድነው፣ አሁን ለምሳሌ ኢቭን ቻይናውያን ለአፍሪካ ሀገሮች የሰጡት የቀረጥ ነፃ መብት አለ አይደለም? እሱን መብት በቀጥታ ራሳቸው ቻይናውያን ካምፓኒዎች እንዲጠቀሙበት ማድረግ፣ የአሜሪካንም ተመሳሳይ እድሎች ራሳቸው የአሜሪካ ኩባንያዎች እና የኢትዮጵያ ኩባንያዎች እንዲጠቀሙባቸው ማድረግ እንዲህ አይነቱን የጥርጣሬና ሊኖር የሚችልን የንግድ ጦርነት በሀገራት መካከል ያለውን ነፃ ሆኖም ለማስተናገድ ጠቀሜታ ይኖረዋል ማለት ነው እንጂ ኢንቨስትመንቱ ከአንድ ሀገር መጥቶ ገበያው ሌላ ሀገር ከሆነ እንግዲህ ንግዱ በኢትዮጵያ ስም የሚካሄድ ቢሆንም እውነት ለመናገር ኢንቨስተሮቹ ኦሪጂናቸው ከሌላ ሀገር ከሆነ የተለያዩ ጥያቄዎች ሊያስነሳ እንደሚችል ሌሰን ልንወስድበት የምንችለው ልምድ ነው ማለት ነው። ሶል እኔ ጋም ያለው ዜና ከኃይል ጋር የተያያዘ ነው። እንግዲህ ሀገራችን በኃይል በኩል ከፍተኛ መሻሻል አሳይታለች ባለፉት 3 ዓመታት እና 4 ዓመታት። በተለይ የኢትዮጵያ ህዳሴው ግድብ ምርቃት ጋር ተያይዞ አጠቃላይ ሀገሪቱ የምታመነጨው የኃይል መጠን ወደ 10,000 ሜጋዋት ተጠግቷል። ግን ምንድነው ሶል ከዚህ ውስጥ ኦልሞስት 93.8 በመቶ ወደ 94 በመቶ የሚሆነው የኢትዮጵያ ኃይል የሚመነጨው ከሃይድሮ ኤሌክትሪክ ዳሞች ነው። በዚህ ምክንያት ኦልሞስት አንድ ምንጭ ላይ ዲፔንደንት የሆነ ነው ተብሎ ይተች ነበር። ሌሎቹ እንግዲህ የንፋስ ኃይል ማመንጫዎች አሉ፣ አንድ የጂኦተርማል ጣቢያ አለን። በዚህ ሳምንት የመጣው ዜና ግን ይህንን እውነታ የሚቀይር የኢንቨስትመንት መረጃ ይዤ መጥቻለሁ። አጠቃላይ የኢትዮጵያን የኤነርጂ ሽግግር እውን የሚያደርግ የ14.1 ቢሊዮን ዶላር ግዙፍ የኃይል ፕሮጀክት ኢንቨስትመንት ወደ ተግባር ገብቷል ነው የሚለው መረጃው። ሚንግያንግ በተሰኘ የቻይና ኩባንያ በደቡብ ኦሞ በአፋርና በሶማሌ ክልሎች የሚገነባው የኃይል ኢንቨስትመንት አጠቃላይ 8.4 ጊጋ ዋት ወይንም ደግሞ እንግዲህ 8400 ሜጋዋት ማለት ነው። ኦልሞስት አሁን ያለውን የኃይል መጠን እጥፍ የሚያደርግ ኢንቨስትመንት ነው። እንደምታየው መዋለ ንዋዩም ትልቅ ኢንቨስትመንት ነው። አጠቃላይ 14.1 ቢሊዮን ዶላር ነው። ስለዚህ ይሄ ኢንቨስትመንት ሀገር ውስጥ ስራ ጀምሯል የሚለው መረጃው። እንግዲህ እንደነገርኩ ኦልሞስት ይህ ኢንቨስትመንት አጠቃላይ የኃይል መጠናችንን እጥፍ ከማድረግ ባሻገር ውሃ ላይ ብቻ ዲፔንደንት የሆነውን የኃይል ምንጭ ወደ ተለያዩ ምንጮች ሽግግር የሚያደርግ ነው። የንፋስ ኃይልን በመጠቀም 5.4 ጊጋዋት የማመንጨት እቅድ አለው። የፀሐይ ኃይልን በመጠቀም ደግሞ 2.8 ጊጋዋት። እንግዲህ የፀሐይ ኃይልን 2800 ሜጋዋት ማለት ነው። የንፋስ ኃይልን በመጠቀም ደግሞ 5400 ሜጋዋት ኃይል የማመንጨት እቅድ አላቸው ማለት ነው ኢንቨስትመንቱ። ይህም እንግዲህ የኢትዮጵያን የኃይል አቅርቦት በማሳደግ ለኢንዱስትሪ ፓርኮች
ኃይልንም ሀገሪቱ እንደምታውቀው ለጎረቤት ሀገራት ኤክስፖርት ታደርጋለች። ስለዚህ ይህንንም ኃይል ኤክስፖርት ለማድረግ የሚያስችል ኢንቨስትመንት ነው ማለት ነው። እንግዲህ ጎን ለጎን አረንጓዴ አሞኒያ የተባለ ንጹህ የማዳበሪያ አይነት ነው። የተፈጥሮ ማዳበሪያ አይነትም ይመረታል። ጎን ለጎን የኤሌክትሪክ ማሰራጫ እቃዎችም አብረው ይመረታሉ። በቀጥታ $7.47 ቢሊዮን ወጪ ኃይሉን ለማመንጨት ዳይሬክትሊ ኃይል ለማመንጨት ጥቅም ላይ የሚውል ሲሆን ቀሪው $7.3 ቢሊዮን ደግሞ እነዚህን ተዛማች የሆኑ የማዳበሪያና የኤሌክትሪክ ማሰራጫ መሳሪያዎችን ለማምረት ጥቅም ላይ ይውላል ይላል እጄ ላይ ያለው ዜና። ይበል የሚያሰኝ ነው። ደስ የሚል ነው። ዳይቨርሲፋይ አድርጎ መሄድ መንጠልጠል የሚባለውን ነገር ማስቀረት ጥሩ ነው። ሁል ጊዜም ኦፕሽን መኖሩና መሰል ነገር የሚኖረው ኃይልም ራሱ አንደኛ ወደ የህዳሴው ግድብ እንዳልከው ደብል የሚያደርግ ነው። ኢቭን ደብል ነው አውትፑት የምታመርተውን ኃይል አሁን ሀገሪቱ እያመረተች ያለችውን ኃይል የሚገዳደር ነው። ኦልሞስት የሚገዳደር ህዳሴው ግድብ ኤቭሪ ኃይሎቹን ተደምሮ እንግዲህ የሃይድሮላክ ተመልካቾቻችን በውሃ ላይ የተመሰረተው የሀገሪቱ የኃይል ምንጭ ብዙ ጊዜ ድርቅ ቢከሰት የሚል ጥያቄ ያለበት ሁልጊዜ። ስለዚህ ይህንን ጥያቄ ቢያንስ ተጋላጭነቱን ለአደጋ ሪስኩን የሚቀንስ ኢንቨስትመንት ነው ማለት ነው። ምክንያቱም ይሄኛው ፀሐይ ላይና ንፋስ ላይ ተመስርቶ ኦልሞስት አሁን ያለንን ኃይል ደግሞ ሊያመርት የሚችል ኢንቨስትመንት ስለሆነ ፒውር ነው። ፕላስ ደግሞ ግሪን የተፈጥሮን የጠበቀ ኢንቫይሮንመንታል ፖሊሽኑ ሌስ የሆነ ነው። አይ ቲንክ የወሬዎቻችን አጋማሽ ላይ ደርሰናል። ተመልካቾቻችንን እንዴት ቆያችሁ ማለት ያለብን ይመስለኛል። ልክ ነው። እየተከታተላችሁ ያላችሁት ቅንጣት ቢዝነስ ፖድካስት ነው። በንግድና ምጣኔ ሀብት ላይ ያተኮሩ የተለያዩ ወቅታዊ መረጃዎችን ለእናንተ የሚያደርስ ተቋም ነው። እየተዘጋጀ የሚቀርብላችሁ በመርካቶ ቲቪ ነው። ፕሮግራሙን የምናዘጋጅላችሁ እኔ ኃይሉ በላይና ሰለሞን ጥላሁን ነኝ። የካሜራና የቴክኒክ ባለሙያዎችም አሉ። ሁላችን እናመሰግናለን። አብራችሁን ስለሆናችሁ እናመሰግናለን። ካፍታ ቆይታ በኋላ ተመልሰን እንመጣለን።